ምንድነው ለኛ አብያን ነው ያደረገው በሚገባ ሎክ አንድ ነገር ልንገርህ። አሁን ስልጣን ላይ ያሉ ሰዎች አብዛኞቹ ከሴኩሪቲ ብራንች ነው የሚመጡት። እዚህ አንደርስታንድ አንድ ቀደም ያልከው አብይና አቆት ምናምን የምትለው ነገር እውነት እኮ ነው። መጀመሪያ ላይ እኛም እሱን ራሱ በደንብ አላየነውም። አንድ ስም አልጠራም። አንድ ሰው ነው የነገረኝ ይሄን ነገር ከነሱ ውስጥ። አሁን ስልጣን ላይ ያሉ ሰዎች ጠቅላይ ሚኒስትሩ ከኢንተለጀንስ ባክግራውንድ ነው የሚመጣው። ምክትል ጠቅላይ ሚኒስትሩ ከኢንተለጀንስ ባክግራውንድ ነው የሚመጣው። የፌደራል ፖሊስ ላይ ያለው ሰው ከኢንተለጀንስ ሚሊተሪ ባክግራውንድ ነው የሚመጣው። ሬድዋን ብቻ ነው እሱም ዲፕሎማሲ የሚሰራላቸው። አብዛኞቹ ታፕር ኤችሎን የኢህአዴግ የሴኩሪቲ ሰዎች ነበሩ። እነዚህ አሁን ከተቀላቀሉት የከተማ የአንተ ሰዎች በስተቀር ከነጌዲዮ ምናምን በስተቀር አብዛኞቹ የኢህአዴግ የኢንተለጀንስ ሰዎች ናቸው። እርሳቸውን የነቀሉት በሴኩሪቲ ኦፕሬሽንስ ነው። yes መጽሐፉን ጋየው በእኔ ላይ የሰሩትን ድራማዎች ኮስታቸው እዚህ ኢንክሬዲብል ምን ዘምለ you have to give it to them because እኛ የምናውቀው ቲዮሪቲካል ፖለቲካ ነው፣ ስቴት መታገል ነው። በነገራችን ላይ እነዚህን ኦፒዲዎች የናቀ ሰው በሙሉ ጉድ ነው የሆነው። ቪዥነሪ አይደሉም፣ ስትራቴጂክ አይደሉም፣ but they are practical and they are ruthless. They have no principles. ኦነግ ናቃቸው በሉት፣ አሳደጋቸው ህወሓት ናቃቸው በሉት። ሻዕቢያ ጥንቸል ሲላቸው ነበር በሉት። እኛ ተሸክመን ስልጣን ላይ አውጥተናቸው በካልቾ ነው ያስወጡን። እሺ ቲባዲ ቤኮ ነው ያወጡብን። ተርምስ ኦፍ ኢንተለጀንስ ኦፕሬሽንስ ቀላል አይደሉም። ለምን እንደሆነ ታውቃለህ? እነኛ በጣም ፍሌክሲብል ናቸው። አንተ እኮ ፕሪንሲፕል አለ የምትከተለው፣ አይዲዮሎጂ አለ። እነሱ አይዲዮሎጂ የለም። ለምሳሌ ኦፒዲዮ አሁን ለምሳሌ ቀናውና ኢሳያስ አብይን ጣለን እንበል። ባዴኖችና ኦፒዲዮ ሁሉ ሁሉም ቆም ማለት እነዚህ ባዴኖች ደቡብ ያሉ በሙሉ ኦፒዲዮ አይደለም የምንላቸው። ሻዕቢያ ቢመጣ አምሹ ቤቱ አሁን ባንዲራ ይኖራቸዋል። ገጭ አድርገው ትግርኛ ይችላሉ። ገጭ ብለው ነው የሚመጡልህ። እነሱ ናቸው ማስተዳደር እና ደስታ ላይ ደግሞ ያንተ ደስታ ነው። እነሱ ናቸው በመንግስት ማስተዳደር የሚቀጥሉ። ምክንያቱም ዩሲ እኔ እናንተ ፖለቲካው የገባ ነው ሴንቲመንታል ነን። የሆነ ምናምንበት ኮዝ አለ። አብዛኛው የኢህአዴግ ሰው ወደ ፖለቲካ የገባው ለስራ ነው። ማቴክ የወደቀ ነው። የቲቲአይ ሽሮ አይሰለቸው ነው አብዛኛው። for them politics is employment. ኢህአዴግ as a company ኢህአዴግ ማሊያውን ቀይሮ ናይክ የነበረው አዲዳስ ሲሆን ኢህአዴግ ወርቆ ብልጽግና ሲሆን ምን ችግር የለው። ሎጎውን ዱብ አድርጎ ቀጭ አረጋት። በኢህአዴግ ጊዜ እጅ ጉርድ ካኪ ምናምን ይለበስ ነበረ። በአብይ ጊዜ ከረባት ቀጭ ብለው ነው ይመጡልኝ ሲል እና የሴኩሪቲ ኦፕሬሽኑን አሁንም ያለው ሰዎች ሲፈጽሙ እና if you want to beat these people እነኚህን ጌሞች አፕሪሺየት ማድረግ አይቻሉም። አይሸነፉም ማለት አይደለም ያሉት። look how he played TPLF ባላንጣን በአግባቡ ማጥናት አለበት። በአግባቡ and I told you I learned the hard way. እኔ ኢህአዴግን ሳጥራን ያደግኩት I believe አንተ ባልከው ባላንጣን እኔ እኮ አይስቱ ቀልድ ነበር ድሮ። የኔ ሜጀር ወያኔዎሎጂ ነው፣ ማይነሪ ኦፒዲዮሎጂ ነበር ስለነበረው እና አሁን አቢዮሎጂ ነው ያጠና የሳጥና ነበር ፎርላስ
get wild.